ሰላም ይሴቲው እባላለሁ። ዛሬ ደግሞ ስለ ህልማችንና ስለ ግቦቻችን እናወራለን። ብዙውን ጊዜ ትልቅ ህልም አለን፣ ነገር ግን ከየት እንደምንጀምር አናውቅም። ዋናው ነገር በትላልቅ ነገሮች ላይ ሳይሆን በትናንሽ ለውጦች ላይ ማተኮር አለብን። በየቀኑ የምናደርጋቸው ትናንሽ ለውጦች ነገ ትልቅ ለውጥ ያመጡልናል ማለት ነው። ስለዚህ ዛሬ ተነስተህ ምን ማድረግ ትችላለህ? ይህ ደግሞ ለእናንተ ጥያቄ ነው። ጥያቄውን ደግሞ ለራሳችሁ መልሱ። ስለዚህ ዛሬ ማድረግ የምትችለውን ነገር በሙሉ ማድረግ አለብን። ዛሬ አደርጋለሁ ብለህ ያቀድከውን ነገር ለማንም አትናገር። እናቴ እንደዚህ ትላለች፣ ጓደኛ መስሎ አጉል ተቆርቋሪ ወደ ኋላ ዞሮ መጋብር ቆፋሪ ትላለች። መቼም ቢሆን ለጓደኛ የትኛውም ያህል ጓደኛ የትኛውም 3 5 6 7 ዓመት ብትቆዩም ራሱ ለአንተ ጠላት መሆኑ አይቀርም። ይህንን ማወቅ አለብህ። ስለዚህ ማድረግ የምትችለውን በሙሉ ለራስ ብቻ ማድረግ አለብህ ማለት ነው። ይህ ደግሞ ራስ ወዳድነትን አይገልጽም። ለምን ብትል መቼም ቢሆን ከጓደኛ ጋር አንድ ነገር ጀምረ በሱ ስኬታማ ልትሆን አትችልም። ስለዚህ ተነስና ስልክህን ይዘህ በቲክቶክ ላይ ሊሆን ይችላል፣ በኢንስታግራም ላይ ሊሆን ይችላል፣ በዩቲዩብም ሊሆን ይችላል፣ ሰው ይጠቀማል የምትለውን ነገር ካሁኑ ማውጣት አለብህ። ለጓደኛ የምትናገር ከሆነ አንተ ለውጡን እንዳታወጣ፣ አንተ ሰው የሚማርበትን ነገር እንዳታወጣ ይጎትታል ማለት ነው። ስለዚህ ጠንክረህ በርትተህ የምትሰራ ከሆነ አንተ መቼም ቢሆን ታላቅ ሰው ትሆናለህ ማለት ነው። አንተ በራስህ የተለወጥክበትን በቃ ሰው ይለወጥበታል የምትለውን ይጠቅማል፣ ለሰው ይጠቅማል የምትለውን ነገር ተነስና ስራ። አንተ የምታደርገው ነገር ሰውን ሊጠቅም ይችላል። አንተ የጠቀመህ ነገር እንግዲህ አንዳንድ ሰውን አሁን እነሱም ያሳለፉበት ጊዜ ሊሆን ይችላል። ስለዚህ አንተ ያሳለፍክበትን ነገር እነሱ እንዳይደግሙት የምትፈልግ ከሆነ ብዙውን ጊዜ እኛም መፈመስ እንፈልጋለን፣ ነገር ግን ጥሩ ስልክ የለንም፣ ጥሩ ካሜራ የለንም። የሆነ በቃ መቼም ቢሆን ማሳበቢያ አይጠፋም። ይህ ደግሞ እኛን ፌመስ ከመሆን ስልክም ቢሆን ካሜራም ቢሆን አያግደንም። ለምን ብትሉ ድሮ እነሱ ሲጀምሩ የሚይዙት ስልክ በጣም የተመታ ስልክ ነበር። ከሱ ነው እነሱ ፌመስ ሊሆኑ የቻሉት። እነሱ ደግሞ ፌመስ የሆኑት በትናንሽ ስልክ ነው። በቃ የድሮ ሂስትሪያቸውን ማየት ትችላላችሁ። ከትናንሽ ነገር ነው ወደ ትልቅ ያደጉት። እናንተም ደግሞ እነርሱን አይታችሁ ከነሱ ተምራችሁ በቃ ከፍ ያለውን ሳይሆን ዝቅ ብላችሁ ዝቅ ያለውን እየመረጣችሁ ቀስ በቀስ ማደግ እንጂ በአንድ ያድጋለሁ ማለት አይቻልም። በአንድ ሰሞን ቲክቶክ ዛሬ ፖስተ ነገ እኮ ቪው ላታገኝ ትችላለህ። እንደዛ ሁሉ ጊዜ ስትፖስት ሰው በቃ ጥሩ ነገር ሰው ይጠቅማል ብለህ የምትፖስት ከሆነ ለላይክ ለፎሎ ምናምን ብለህ ሳይሆን በቃ ሰው ይማርበታል ሰው ይጠቀምበታል ብለህ የምትፖስት ከሆነ አንተ ለውጥ ታገኛለህ ማለት ነው። ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አስተያየት ደግሞ ካላችሁ እዚች ጋር ተሳስታል ወይም ይሄኛውን ብትጨምር እኮ አሪፍ ነው የምትሉት ነገር ካለ ደግሞ በኮሜንት እያስቀመጣችሁ ላይክ አድርጉት። አመሰግናለሁ። ቀጣይ ቪዲዮ እንገናኛለን። ፒስ